አንድ ሎሚ በውሃ ውስጥ ጨምቀው በየቀኑ ለ30 ቀናት ቢጠጡ በሰውነቶ ላይ የሚከሰተው ይህ ነው። በመጀመሪያ በጥቂት ቀናት ውስጥ ሰውነቶ በቫይታሚን ሲ ይሞላል። ይህ ኃይለኛ አንቲኦክሲደንት ነው። የበሽታ መከላከል ስርዓቱ በከፍተኛ ሁኔታ ይነቃቃል። ቆዳው ማብራት ይጀምራል። ይበልጥ አዲስ ህይወት ያለውና በጉሉ ወጣት ይመስላል። ግን ይህ ገና ጅምር ነው። በአንደኛው ሳምንት መጨረሻ ላይ የምግብ መፈጨት ስርዓቱ ወደ ከፍተኛ እንቅስቃሴ ይገባል። የሎሚው ተፈጥሯዊ አሲዳማነት አንጀቶን ማጽዳት ይጀምራል። ይህም የፒኤች መጠንን ለማስተካከልና መርዛማ ንጥረ ነገሮችን ለማስወገድ ይረዳል። ቀለል ያለ ስሜት፣ የሆድ መነፋት መቀነስና የበለጠ የማተኮር ችሎታ ሊሰማዎት ይችላል። 15ኛ ቀን ላይ ሲደርሱ ልቦ ያመሰግኖታል። የሎሚው ፖታሲየም የደም ግፊቶን ለማስተካከል ይረዳል። በውስጡ ያለው ፋይበር ደግሞ መጥፎ ኮሌስትሮልን መቀነስ ይጀምራል። ነገር ግን እውነተኛው ለውጥ የሚከሰተው በ30ኛው ቀን ላይ ነው። የሰውነቶ ሜታቦሊዝም ይነቃቃል። ይህም ስብን በበለጠ ውጤታማነት ያቃጥላል። አእምሮ ይበልጥ የሰላ ይሆናል። እንዲሁም አጠቃላይ ጤንነቶ በጥሩ ደረጃ ላይ ይገኛል። እዚህ ጋር ዋናው ነገር ይህንን ልማድ ማድረግ ነው።